አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። እግዚአብሔር አምላክ የተመሰገነ ይሁን። አሜን። እንግዲህ ዛሬ የምንማረው አገባብ ነው። ከቅኔ ትምህርቶች ውስጥ በቅኔ ትምህርት ውስጥ ከሚሰጡ ትምህርቶች አገባብ ነው። አንደኛው አገባብ ስለሆነ አገባብ ምንድን ነው የሚለውን እናያለን። ከዚህ በፊት ከክፍል 1 ጀምረን እስከ ክፍል 12 ድረስ በቴሌግራም ቀጥታ ስርጭት ተመምረናል። ነገር ግን ደግሞ እንደዚህ ፊት ለፊት ገጽ በገጽ ወይም ደግሞ ፌስ ቱ ፌስ አይደል የምትሉት፣ እሱኛው ደግሞ ምን ይመስላል የሚለውን ነገር ባይን ይገባል እንደሚባለው ያኛው ኦዲዮ ነው፣ ይሄኛው ደግሞ ቪዲዮ ስለሆነ በዚህኛው ዛሬ እንመማራለን። እንግዲህ ከዚህ በፊት ከክፍል 1 እስከ ክፍል 12 ድረስ በኦዲዮ በቴሌግራም የተማራችሁ ትኖራላችሁ። ያኛው የተማራችሁት እንዳለ ሆኖ ዛሬም እሱን ማብራሪያ ይኖረናል ማለት ነው። እንግዲህ በጥሞና መከታተልን ይጠይቃል። መጨረሻ ላይ የትኛውንም ጥያቄ ሲኖራችሁ መጠየቅ ትችላላችሁ። ስለዚህ አገባብ ማለት ምንድን ነው? አሁን በቅኔ ትምህርት የሚሰጡት ቅኔ ከጉባኤ ቃና ጀምሮ እስከ መወድስ ድረስ የራሱ ደረጃዎች አሉት። ጉባኤ ቃና፣ መዛምላኬ፣ ሚበዙ፣ ዋይዜማ፣ ስላሴ፣ ዘይዜ፣ መወድስ እየተባሉ የሚሰጣቸው የቅኔ ደረጃዎች አሉት። ይሄ አንደኛው ትምህርት ሲሆን፣ ሌላኛው ደግሞ እነዚህን ያወቀ ሰው ወይም ደግሞ እነዚህን ለማወቅ ፍላጎት ያለው ሰው የሚቀጽለው ምን አለ? አገባብ አለ። አገባብ ሲባል እንግዲህ መመሪያ፣ ደንብ፣ አዋጅ ማለት ነው። ይሄ ነገር ይሆናል፣ ይሄ ነገር አይሆንም ብሎ በቅኔ ውስጥ ያሉ በመጻሕፍት የሚሆኑትን በቅኔ ውስጥ የማይሆኑትን ለይቶ የሚያስቀምጠው፣ በቅኔ ውስጥ የሚሆኑትን ለይቶ አንጠርጥሮ አበጥሮ የሚያስይዝ መስመር የሚያስይዝ አዋጅና ደንብ መመሪያ ማለት ነው። ስለዚህ አገባብ አስፈላጊ ነው። ሌላኛው ትምህርት ደግሞ ግስ ነው። ግስ ደግሞ ከሀ ጀምሮ ግስ የራሱ እርባታ አለው፣ የራሱ አገሳስ ወይም ደግሞ አረባብ አለው። የግስ ቅጸላ ነው። እንግዲህ አገባብ የቀጸለ ግስ የቀጸለ ከዛ ደግሞ ምን ይቀጽላል? የቅኔ ጎዳና ይቀጽላል። የቅኔ መንገድ፣ አንድ ቅኔ ሲዋቀር በምን መንገድ ነው የተዋቀረው? ስያሜውስ እንዴት ነው መስጠት የሚቻለው? ስንት የቅኔ መንገዶችስ አሉ? እነዚያ እውነት በሊቃውንቱ ይህን ያህል ቅኔ መንገድ አለ የሚባለው እውነታ ነው ወይስ እንዴት ነው የሚለውን ነገር እነሱን በትክክል የምትቀጽሉበት ሰዓትና ጊዜ ያለው። የዛሬ ሰዓታችን ግን ምንድነው? አገባብ ቅጸላ ነው። አገባብ ቅጸላ ማለት እነዚያን አዋጆችን፣ መመሪያዎችን፣ ደንቦችን ማወቅ ማለት ነው። እነሱን ስለሆነ በደንብ ተከታተሉ። እንግዲህ የመጀመሪያው አገባብ ሲባል ምን ማለት ነው? እንግዲህ አገባብ ስንል በርካታ የቤተ ክርስቲያን ሊቃውንት የየራሳቸውን አገባብ የሚለውን መተርጎም ችለዋል።
እናንተስ ምን ትላላችሁ? አገባብ ማለት ምን ማለት ነው? መልካም እንግዲህ እንደ ብዙ ሰዎች አገላለጽ እንደ አባቶቻችን አገላለጽ አገባብ ማለት የነገር አሰካክ አንድም አገባብ ማለት ነው። ይህም ለግዕዝ ቋንቋ ንግግር ስልት አንድም ሙያ መስጠት ነው። ይህንን እንደዚህ ብለው የተረጎሙት ማን ናቸው? ሀብተ ማርያም ወርቅነህ ነው። ሀብተ ማርያም ወርቅነህ የሚባሉ ሊቅ አገባብ ማለት የነገር አሰካክ አንድም አገባብ ማለት ነው። ይህም ለግዕዝ ቋንቋ ንግግር ስልት አንድም ሙያ መስጠት ነው። ጥንታዊ የኢትዮጵያ ትምህርት በሚለው መጽሐፋቸው 2013 የታተመ ገጽ 291 ላይ ይህንን አስቀምጠዋል። ብራና መጻሕፍት መደብር ነው የታተመው። ስለዚህ ሀብተ ማርያም ወርቅነህ አገባብ ማለት ምን ማለት የሚለውን አስቀምጠውልናል። ዳግመኛም ደግሞ አገባብ ቃሉ አማርኛ ሲሆን ነገር ግን በተለምዶ አገባባት እየተባለ በግዕዝ ብዜት ይበዛል። ይሄንን ደግሞ መምህር አብይ ለቤዛ ቅኔ ቁንቁኔ በሚለው መጽሐፋቸው ላይ በግሶች ላይ እንዳያስሩ የሚያደርጉ አገባባት አበይት አገባባት ይባላሉ። አበይት አገባባት ይባላሉ ብለው አብይ ለቤዛ 2013 ላይ ያሳተሙት መጽሐፍ ቅኔ ቁንቁኔ የሚለው ይናገራል ገጽ 71 ላይ። እንደዚሁም ደግሞ አገባብ ማለት ፍትሐ ሊቃውንት ማለት ነው። እንግዲህ አገባብ የታተሙ አገባቦች ትንሽ ናቸው። በርካታ አገባቦች አልታተሙም እና ያልታተሙትን ስናይ ፍትሐ ሊቃውንት፣ ፍትሐ መምህራን፣ ፍትሐ ሰዋስው ማለት ነው ብለው ያብራራሉ አገባብ ማለት። መልካም እንግዲህ አገባብ ይሄ ከሆነ አገባብ የራሱ አዋጆች አሉት። መጀመሪያ ላይ እንደነገርኳችሁ አዋጅ ማለት ይሄንን አድርግ ይሄን አታድርግ ብሎ የሚያዘዝ መመሪያ ማለት ነው። ስለዚህ የግዕዝ ቋንቋ አገባብ የራሱ አለው፣ የቅኔ ደግሞ አገባብ ደግሞ የራሱ አለው። ሁለቱም ግን ብዙም አይራራቁም። እንግዲህ አገባብ ስንል ሰዋስው የሚለው ነገር ወደ እኛ ይመጣል። አሁን ብዙ ጊዜ ሰዋስው ይባላል። ሰዋስው ምንድን ነው መጀመሪያ? ስለዚህ ሰዋስው የሚለውን ነገር ማወቅ ይጠይቃል። ሰዋስው እንግዲህ መሰላል ማለት ነው በጥቅሉ። ዝም ብሎ ሰዋስው ሲባል ትርጉሙ ቀጥታ ምንድን ነው? መሰላል ማለት ነው። ነገር ግን ሰዋስው ሲባል በቋንቋ ውስጥ ይለያል። እኛ እንጨት ደርድረን ወይም ከብረት የምንሰራው መሰላል አይሆንም። ይህንን መለየት ያስፈልጋል። እንግዲህ በአገባብ ውስጥ ሰዋስው የሚባሉ ወይም በግዕዝ ቋንቋ ወይም በቅኔ ውስጥ ሰዋስው የሚባሉ ሁለት ነገሮች ብቻ ናቸው። አንደኛው ከነባር የሚገኝ በጥቅሉ አጠቃላይ ነባር የምንለው ነገር አለ። በነባር ውስጥ የሚገኙ ነገሮች ምን ይባላሉ? ሰዋስው ነው የሚባሉት። ሁለተኛው ከዘር የሚገኙት ነገሮች በሙሉ ምን ይባላሉ? ሰዋስው ይባላሉ። ስለዚህ ነባርና ዘር ናቸው ማለት ነው። ሰዋስው ሁለት ናቸው ስንል አንደኛው ነባር ነው፣ ሁለተኛው ደግሞ ዘር ነው። ሰዋስው የሚባሉ ነገሮች ሁለት ናቸው። እነሱ ማን ናቸው? ዘርና ነባር ናቸው። ዘርና ነባር። አሁን በቅኔ ቤት የቆየ ሰው ወይም ደግሞ በቤተ ክርስቲያን ያደገ ሰው ስለዚህ አይጨነቅም። ነገር ግን ጀማሪ የሆነ ሰው
ነባር ማለት ምንድን ነው ቢባል ይህ ይከብደዋል። ዘር ማለት ምንድን ነው ብትሉት ይከብደዋል። ስለዚህ ነባርና ዘር የሚለውን ነገር ማስረዳት ያስፈልጋል። ነባር የምንለው ራሱን ችሎ የሚገኝ ከምንም ነገር የማይወጣ ዝም ብሎ የሚገኝ ማለት ነው። ዘር የምንለው ደግሞ ከግስ የሚገኝ ነገሮች በሙሉ ከግስ የሚወጡ ነገሮች በሙሉ ዘር ይባላሉ። ስለዚህ ነባር ነው እገሌ ነባር ነው ሲባል እዚያ ቦታ ላይ የቆየ ነው፣ እዛ ቦታ ላይ ረጅም ሰዓት የኖረ ሰው ነው ነባር ነው ይባላል። ነባር ነው ካልን አንድ ነገር ምንድነው? ከግስ የማይገኝ በራሱ የሚገኝ የማይቀየር እዛ ላይ ያለ ነው ነባር ይባላል። ሌላኛው ደግሞ ከግስ የሚገኝ ነገር ዘር ይባላል። እነዚህ ሁለት ነገሮች ሰዋስው ተብለው ይጠራሉ። እንግዲህ የግዕዝ ቋንቋ አጠቃላይ ሰዋስው የሚባሉት እነዚህ ናቸው። በእንግሊዘኛው ግራመር ይባላል፣ በእኛ ደግሞ ሰዋስው ይባላል። እና ከነባር የሚገኙት ምን ምን ናቸው ብለን ስንወስድ ሁለት ነገሮች ይገኛሉ። አንደኛው አገባቦች እናገኛለን። እነዚህ ፕሪፖዚሽን የምንላቸውን ነገሮች ወይም አገባቦችን እናገኛለን። ሁለተኛው ደግሞ ስሞችን እናገኛለን። ናውንስ ስሞችን እናገኛለን። እንግዲህ አገባብ ስንል እስመ፣ እንዘ፣ ምስለ፣ ለ፣ በ፣ ላይለ፣ ታይተ፣ ሀበ፣ እስከ ወዘተ የመሳሰሉት እነዚህ አገባብ ይባላሉ ወይም ፕሪፖዚሽን ይባላሉ። አገባብ የራሳቸውን ችለው በሶስት እንደሚከፈሉ በቦታውና በክፍለ ጊዜያቸው እናያለን። ከነባር የምናገኛቸው አንደኛው ምንድነው? አገባቦች ናቸው። አገባቦች ደግሞ ማን ማን ናቸው? እስመን፣ እንዘን፣ ምስለን፣ ከመን የመሳሰሉ አገባባትን ከነባር እናገኛለን። ሁለተኛው ስሞች ናቸው። ስሞች ስንል ምን አይነት ስም? ስለዚህ ስሞች ስንል አንደኛ የሰው ስም ሊሆን ይችላል፣ ሙሴ፣ ኢያሱ። ሁለተኛ የሀገር ስም ሊሆን ይችላል፣ ኢየሩሳሌም፣ ኬብሮን። ስለዚህ ሁለት ነገሮችን እናገኛለን፣ አገባቦችንና ስሞችን። አገባቦች ቅድም የነገርኳችሁ፣ ስሞች ደግሞ የሀገር ስም ወይም ደግሞ የሰው ስም። እነዚህ ምን ይባላሉ? ነባር ይባላሉ። ከዘር የሚገኙት ምን ምን ናቸው? ከዘር እንግዲህ ዘር ስንል ከግስ የሚወጡ ነገሮች አጠቃላይ ዘር ይባላሉ። እነዚህ ማን ማን ናቸው ብለን ስናይ ክብር፣ ለምሳሌ ከብረ ከበረ ብሎ ክብር ይገኛል። ፍቅር አፍቀረ ወደደ ብሎ ፍቅር ይገኛል። እነዚህ ምንድን ናቸው? ዘር ናቸው። ከግስ የሚወጡ እርባታዎች ናቸው። እነዚህ ሁለት ነገሮች እናገኛለን። በማን ውስጥ? ሰዋስው በሚባል ውስጥ። እንግዲህ አንድ ሰው ሰዋስውን በደንብ ያውቃል ከተባለ እነዚህን ነገሮች መጠንቀቅ መቻል አለበት። ስለ ነባርና ስለ ዘር ነገሮች በደንብ አድርጎ ማወቅ መቻል አለበት። ሰዋስው የሚባለው ለዚህ ነው። ግራመር የሚባል በእንግሊዝኛው ግራመር። ግራመር ሲባል እንግዲህ በርካታ ነገሮች አሉት፣ የራሱ ህጎች አሉት። እንግዲህ እነዚህ ሁለቱ ከነባርና ከዘር የሚገኙ ነገሮችን ካየን እነዚህ እርስ በርሳቸው በቅኔ ውስጥ መመሰል እንችላለን። እነዚህ እርስ በርሳቸው ይመሰላሉ። እንግዲህ ለቅኔ ተማሪ መመሰል ማለት ምንድን ነው ሲባል አይጠፋውም። ሰምና ወርቅ ብለን እገሌ ሰም እገሌ ወርቅ ብለን
የምንመስለው ነገር ስለሆነ ለቅኔ ተማሪ አዲስ አይደለም። ይመሰላሉ ሲባል ሰምና ወርቅ ሆነው በአንድ ይጠራሉ፣ በአንድ አይነት አገልግሎት ላይ ይውላሉ ማለታችን ነው። ለምሳሌ እርስ በርሳቸው ይመሰላሉ ስንል ነባሩ ከነባር ጋራ ሊመሰል ይችላል፣ ከዘር ጋራ ሊመሰል ይችላል። ዘሩ ደግሞ ከራሱ ከዘር ጋራ ሊመሰል ይችላል፣ ከነባር ጋራ ሊመሰል ይችላል። የሚከለክላቸው ነገር የለም። ይሄንን ስናይ ምሳሌውን ስናይ እንግዲህ ቅዳሴ ሆፃ መላእክት አሁን ቅዳሴ ቀደሰ አመሰገነ ከሚለው የወጣ ጥሬ ዘር ነው። ሆፃ ደግሞ አሸዋ ነው፣ ነባር ነው። አሁን ቅዳሴ ሆፃ መላእክት ብለን የመላእክት አሸዋ ቅዳሴ ወይም ምስጋና ብለን ቅዳሴንና ሆፃን መመሰል እንችላለን። እንዲሁም ደግሞ መቅደስ ሰማየ ሐራ ብለን መቅደስንና ሰማይን መመሰል እንችላለን። ሰማይ ነባር ነው። መቅደስ ደግሞ ቀደሰ አመሰገነ ከሚለው ግስ የሚወጣ ባዕድ ዘር ነው። አሁን ሆፃና ሰማይ እንደነባር ናቸው። ከነባር ነው የሚገኙት። ግስ አውጥተንላቸው ነው እንጂ አሁን ከግስ እንዲወጡ አድርገናቸው ነው እንጂ መጀመሪያ ላይ ሲገኙ ነባሮች ናቸው። ግስ ማውጣት ስለሚቻል ለሌላውም ማውጣት ይቻላል። ስለዚህ እነዚህ ነባሩ ከነባር ዘሩም ከዘር ወይም ደግሞ ከነባር እንደሚመሰል ምንም ነገር የሚያግዳቸው ነገር እንደሌለ መገንዘብ ይረዳናል ማለት ነው። መልካም እንግዲህ ምሳሌ የሚለውን ነገር ደግሞ እናስረዳለን። ምሳሌ ማለት ሰምና ወርቅ አንድ ላይ የሚሄዱበት ነው። አሁን አብርሃም ወርቅ ከሆነ ለምሳሌ ዛሬ በጾሙ ዛሬ ጾም ወርቅ ነው። እኛ ደግሞ የምንፈልገውን ሰም ደግሞ አምጥተን ጾም ቤት ልንል እንችላለን። ጾም ሰረገላ ብለን ጾም መኪና ወይም ደግሞ ጾም ቤት ልንል እንችላለን። እነዚህ ሁለቱ ምሳሌ ነው የሚባሉት። ከሁለቱ አንዱ ወርቅ ነው፣ አንደኛው ደግሞ ሰም ነው የሚሆነው። ነገር ግን እነዚህ ሲመሰሉስ እንዴት ነው አጠጣላቸው የሚለውን ነገር እናያለን። እንግዲህ ሰምና ወርቅ ሲመሰል ሰም እየቀደመ ወርቅ እየተከተለ ይነገራል። ልብ በሉ። በርካታ ተማሪዎች ቅኔያቸው በየጊዜው የሚታረምባቸው በዚህ መንገድ ነው። ይህንን አዋጅ ባለመያዛቸው ነው። ሲቀኙም የሚነቀፉት ይህንን አዋጅ ባለመያዝ ነው እና በትኩረት መከታተል ያስፈልጋል። ሰምና ወርቅ ሲመሰል ሰም እየቀደመ ወርቅ እየተከተለ ይነገራል። ይህም ለኢነባቢያን ነው እንጂ ለነባቢያን ወርቅ ቀድሞ ሰም ቢከተል ካልተናበበ ጸያፍ አይባልም። አሁን ይሄንን ምሳሌውን ስናየው ነው የሚገባ ግልጽ የሚሆንልን። አሁን ለኢነባቢያን ነው እንጂ ለነባቢያን ወርቅ ቀድሞ ሰም ቢከተል ካልተናበበ ጸያፍ አይባልም። ነባቢያን የሚባሉት የሰው ልጅ ነው። እነዚህ ነገሮች ሰሙ ቀደመ ወርቁ ቀደመ ምንም ችግር የለውም። ከተናበበ ብቻ ነው ጸያፍ የሚሆነው። ካልተናበበ ችግር የለውም። ምሳሌውን ስናይ ኃያል ጊዮርጊስ ብለን ኃያል ሰም ነው፣ ጊዮርጊስ ወርቅ ነው። መጀመሪያ ሰምና ወርቁን መለየት ስለሚያስፈልግ ኃያል ጊዮርጊስ፣ ኃይለኛ ጊዮርጊስ
ብለን ስንነሳ አሁን እኛም ማውራት የምንፈልገው ስለ ጊዮርጊስ ነው፣ ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ነው። ኃያል ስለሚለው ነገር አይደለም። ስለዚህ ጊዮርጊስ ወርቅ ነው፣ ኃያል ደግሞ ሰም ነው። አሁን ኃያል ጊዮርጊስ ብለን ቀድሞ የመጣ ማን ነው? ሰሙ ነው። ቀጥሎ የመጣስ ጊዮርጊስ ወርቁ ነው። ብናዞረው ይሆናል አይሆንም? ጊዮርጊስ ኃያል ብንልስ ጊዮርጊስን ብናስቀድመው ምንድነው ያልኳችሁ ቅድም? ካልተናበበ ጸያፍ አይባልም። ከተናበበ ብቻ ነው ችግር የሚፈጥረው። ስለዚህ ካልተናበበ ጸያፍ አይሆንም። ኃያል ጊዮርጊስ ብሎ አንድ ተማሪ ቅኔ ቢቀኝ ወይም ደግሞ ጊዮርጊስ ኃያል ብሎ ቢቀኝ እስካላናበበው ድረስ ጸያፍ አይሆንም። ነገር ግን ኃያለ ጊዮርጊስ ብሎ ቢያናበበው ኃያለ ጊዮርጊስ ብሎ ቢያናበበው መናበብ ማለት ሁለቱን ቃል በአንድ ትንፋሽ መናገር ነው። አምላከ ሰማይ ስንል አምላከ ብለን አናቆምም። አምላከ ሰማይ ድንግለ ሙሴ መናበብ ማለት ይሄ ነው። ሁለቱን ቃል በአንድ ትንፋሽ መናገር መቻል ነው። ወልደ ማርያም አሁን ወልደ ማርያም አንልም። ወልደ ማርያም አንድ ላይ ሁለቱ ቃል በአንድ ላይ ሲነበቡ ተናባቢ ይባላል። ገብረ መንፈስ ቅዱስ ለምሳሌ ትናንትና ዓመታዊ በዓላቸው እረፍታቸው የነበሩት አባታችን ገብረ መንፈስ ቅዱስ ገብረ ሌላ ስም ነው፣ መንፈስ ቅዱስ ሌላ ስም ነው። ግን ገብረ መንፈስ ቅዱስ በአንድ ላይ የሚነበብ ነገር ተናባቢ ይባላል። ልክ እንደዚህ ሁሉ ሰምና ወርቅ ሲመሰል ኃያለ ጊዮርጊስ ብሎ ኃያልና ጊዮርጊስን ካናበበው ጸያፍ ነው። ይሄ አይሆንም። ነገር ግን ካልተናበበ ችግር የለው። ኃያል ጊዮርጊስ ወይም ደግሞ ጊዮርጊስ ኃያል ብሎ ቅኔ ማምጣት ይችላል አንድ ተማሪ። ግልጽ ነኝ? እየተረዳችሁኝ ነው ብዬ አስባለሁኝ። ግልጽ ካልሆንኩኝ መድገም እችላለሁ። የሚሰማችሁ ከሆነ እንግዲህ እንደናንተ ሌሎቹ ደግሞ የተጠሙ ሰዎች አሉ፣ ቃለ እግዚአብሔር የሚፈልጉ እነሱን የነባይት ኮፒ ሊንክ በማድረግ እነሱን መጥራት ይኖርባቸዋል። እየተሰማኝ ነው የሚሉ ሰዎች አይቻለሁኝ። እሺ በጸጋ ዚያሁ የሚባሉ አባት እየተሰማኝ ነው ብለውኛል። እሺ አመሰግናለሁኝ። ከተሰማ ቀጥላለሁ ወደፊት። እንግዲህ ለነባቢያን ይሄን ካል ለኢነባቢያን ደግሞ የራሱ አካሄዳለሁ። ለኢነባቢያን ሃይማኖት ህብስት ማለት ይችላል። አሁን ሃይማኖት አይሰማም፣ ግብር ነው። ህብስት ደግሞ ምግብ ነው፣ ግብር ነው። ነባቢ አይደለም፣ ኢነባቢ ነው። ሃይማኖት ወርቅ ነው፣ ህብስት ሰም ነው። አንድ ተማሪ ሃይማኖት ህብስት ብሎ ቢቀኝ ህብስትና ሃይማኖትን ሲመስላቸው ተማሪው መናገር የፈለገው ምግብ ጣፋጭ ነው ሊል ይችላል። ምግብ ደግሞ ጠፋ ሊል ይችላል። አሁን ስለ ምግብ መጥፋት ምናምን አይደለም የሚያወራው፣ ስለ ሃይማኖት ነው። ዋናው ተጨባጩ ወርቅ ስለሆነ ስለ ሃይማኖት ነው። በዚህ ሰዓት እንግዲህ ሃይማኖት ወርቅ ነው፣ ህብስት ሰም ነው። በቅኔ ስናመጣቸው ሃይማኖት ህብስት ማለት እንችላለን።
ወርቁን መጀመሪያ መጥራት እንችላለን። እንዲሁም ደግሞ ሰሙንም መጥራት እንችላለን። ህብስት ሃይማኖት ማለት እንችላለን። ቅድም ነባቢያን ላይ ኃያል ጊዮርጊስ ጊዮርጊስ ኃያል እንዳልነው ይሄም ካልተናበበ ጸያፍ አይባልም። ሃይማኖት ህብስት ወይም ደግሞ ህብስት ሃይማኖት ብለን አዘዋውረን መጠቀም ወይም ደግሞ በቅኔያችን ላይ ማስገባት እንችላለን። ነገር ግን በሚናበብበት ሰዓት ህብስት ሃይማኖት ብለን ሰሙን እናስቀድማለን። ተናባቢ ማለት መጀመሪያ ላይ እንደነገርኳችሁ ሁለቱን ቃል በአንድ ትንፋሽ መናገር ነው። ስለዚህ ህብስተ ሃይማኖት ብለን እናናበብና መመሰል እንችላለን። ህብስትና ሃይማኖትን መስለን እንደየአገባባችን እንደየአመጣጡ መናገር እንችላለን። ነገር ግን ሃይማኖተ ህብስት ብለን ወርቁን ብናስቀድም አይሆንም። አገባብ ማለት በቃ ይሄ ይሆናል ይሄ አይሆንም ነው። አይታችኋል? አዋጅ ነው፣ መመሪያ ነው። ይሄ ይሆናል ይሄ አይሆንም። ይሄንን ከያዛችሁ ቅኔ መቀኘት ምንም ቀላል ነው። ቅኔ መቀኘት በጣም ቀላል ነው። ስለዚህ በሚናበብበት ሰዓት ህብስተ ሃይማኖት ይላል እንጂ ሃይማኖተ ህብስት አይልም። ምን ይባላል? ይሄ ግንባር ጸያፍ ይባላል። ግንባር ጸያፍ ግንባር ጸያፍ ማለት አሁን እዚህ ላይ ግንባራችን ላይ ያለ ነገር ለሁሉ ሰው መታየት ይችላል። ግንባር ላይ ያለን ነገር መሸሸግ አንችልም። ስለዚህ ሁሉም ሰው ስለሚያው ለምሳሌ ለምጽ ቢወጣ ግንባራችን ላይ ሁሉም ሰው ማየት ይችላል። ማይፈልግ ተማሪ ሞጣች ይባል ድምጽ የምታሰሙ ሚዩት ብታደርጉ መልካም ነው። ከዛ ዲስኮኔክት እሺ፣ ያው ዲስኮኔክት አድርጌያለሁኝ። ማለት መማር የሚገባቸው ሰዎች ሴንሲቲቭ ሆነው ትኩረት ሰጠው እየተከታተሉ ስለሆነ እኔም ጊዜ ማጥፋቴ ካልቀረ በርካታ ሰዎች እንዲጠቀሙ ፈልጋለሁ። እኔ ነገ ሟች ነኝ። ትውልዱ ደግሞ ይሄንን ይዞ እንዲጠቀም ፈልጋለሁኝና የምትረብሹ ድምጽ ያለባችሁ ቦታ ሚውት ማድረግ ትችላላችሁ፣ ወይም ደግሞ ሌላ ዘዴ መጠቀም ትችላላችሁ። ስለዚህ በሚናበብበት ሰዓት ሃይማኖተ ህብስት ካለ አንድ ተማሪ ወርቁን ካስቀደመ ግንባር ጸያፍ ይባላል። ለዚህ ነው ተማሪዎቹ ሲነግሩ ሁልጊዜ የምናርመው ከተማሪዎች ጋራ ዛሬ እንዴ ግንባር ጸያፍ ሆነብህ፣ ሰምና ወርቅ ሲናበብ መቅደም ያለበት ሰሙ ነው እየተባለ ሁልጊዜ የሚታረምባችሁ በዚህ መንገድ ነውና ቅኔም ስትቀኙ የሚያስነቅፈን ነገር ይሄ ስለሆነ እነዚህን አዋጆች መያዝ ያስፈልጋል። እንግዲህ ግንባር ጸያፍ ያሰኘው ምንድን ነው ከተባለ በወርቅነት የመጣውን ሃይማኖት ከሰሙ ወይም ከህብስት ጋራ ተናቦ ሲመጣ ወርቁን ማስቀደሙ ነው። ስለዚህ ሰምና ወርቅ ሲመጣ ሁለት ነገሮችን አስተውሉ። አንደኛ ነባቢ ነው ኢነባቢ ነው ብላችሁ በሁለት ክፈሉ። መጀመሪያ ላይ ነባቢ ለሆነው አዋጅ ብቻ ነው፣ ኢነባቢ ለሆነው ደግሞ ሌላ ነው አዋጁ። ባጭሩ ለመረዳት ነባቢ የሆነው ሰምና ወርቁ ቀድሞ ቢመጣ ሰሙም ቢቀድም ወርቁም ቢቀድም ችግር የለውም፣ ምንም ችግር የለውም። ነገር ግን መናበብ አይችልም።
ከተናበበ አይሆንም። ሲጀመር የሚሰማ ነገር መናበብ አይችልም። ኃያል ጊዮርጊስ ጊዮርጊስ ኃያል ሰሙን ማስቀደም ወርቁን ማስቀደም እንችላለን። ከዚህ ውጭ ግን ኃያለ ጊዮርጊስ ብለን ማናበብ አንችልም። የሚሰማ ነገር ከሚሰማ ነገር ብቻ ሳይሆን ከማይሰማ ጋርም አይናበብም። አሁን ኃያል ማለት ኃይለኛ ከተባለ የሚሰማ ነገር መሆኑን እናውቃለን። ጊዮርጊስም ደግሞ ሰማይ ነው፣ ሰው ነው። ስለዚህ የሰው ልጅ በሙሉ በሰማይ ነው የሚያዘው። የማይሰማ የምንለው ደግሞ ግብር ሲሆን ነው እና ይሄንን ለይቶ መያዝ ነው። የነባቢያን ሲሆን ደግሞ ካልተናበበ ሃይማኖት ህብስት ወይም ደግሞ ህብስት ሃይማኖት ብለን ብናመጣው ችግር የለም። ሲናበብ ግን መጠንቀቅ ያለብን ሲናበብ ላይ ነው። ህብስት ሃይማኖት ብለን ማናበብ እንችላለን ሰሙን አስቀድመን። ነገር ግን ሃይማኖተ ህብስት ብለን ማናበብ አንችልም። በቃ ይሄ አዋጅ ነው፣ መመሪያ ነው። በቅኔ ዓለም አይሆንም። በየትኛውም ጉባኤ በየትኛውም የቅኔ መምህርም ሆነ በቅኔ አዋቂ የትኛውም ሀገር ቅኔ ይቀኝ ይሄ አይሆንም። እንግዲህ ይሄንን ካየን ሌላ ደግሞ ሁለት ነገሮችን እናያለን። አሁን ሰዋስው ሁለት መሆኑን አይተናል። ማንና ማን ናቸው? ዘርና ነባር። ዘር ምንድነው? ነባር ምንድነው? ከነ ምሳሌው ከነ ማብራሪያው አይተናል። ዘግይታችሁ የገባችሁ ሪከርዱን ማዳመጥ ትችላላችሁ። አሁን ሳቢ ከተሳቢ በሁለት ነገር ይያያዛል። ሳቢ ከተሳቢ በሁለት ነገር ይያያዛል። መጀመሪያ ሳቢና ተሳቢ ማለት ምንድን ነው? ሳቢና ተሳቢ የሚለውን መለየት ያስፈልጋል። ሳቢና ተሳቢ ስንል የሚስቡ ነገሮች አሉ፣ የሚሳቡ ነገሮች አሉ ማለት ነው። እነሱን መለየት ነው። የሚስቡ ነገሮች ምንድን ናቸው? አሁን በግስ ውስጥ የምናገኛቸው ነገሮች አሉ። ምንድነው? ግስ ስናረባ ከግስ ውስጥ የሚወጡ ነገሮች አሉ። ከነሱ ውስጥ ደግሞ የሚወጡት በሙሉ አንድ አይነት ናቸው ማለት አይደለም። መሳብ የሚችሉ አሉ፣ መሳብ የማይችሉ አሉ። መሳብ የሚችሉት እነማን ናቸው ስንል አንደኛ ሳቢ ዘር ነው። ስሙ ራሱ ሳቢ ዘር፣ ሳቢነትና ዘር ደግሞ ከግስ የሚወጣ መሆኑ ነው። ስለዚህ ሳቢ ዘር የሚል ስም አለው። አንደኛው ማን ነው? ሳቢ ዘር ነው። ሳቢ ዘር መሳብ ይችላል። እንግዲህ ግሶች በሁለት እንደሚከፈሉ ወደፊት እናያለን። ተሻጋሪና የተሻጋሪ፣ ትራንስቲቭ እና ኢንትራንስቲቭ ብለን ግሶችን በሁለት ከፍለን እናያቸዋለን። ትራንስቲቭ እና ኢንትራንስቲቭ ብለን የሚስቡና የማይስቡ ግሶች ወይም ደግሞ ገቢርና ተገብሮ ግሶች ብለን በሁለት ከፍለን የምናይበት የራሱ ክፍለ ጊዜ ስላለው በዚያ እናመጣቸዋለን። ስለዚህ ከግሶቹ የሚወጡ ሳቢ የሆኑ ግሶች ሳቢ ዘራቸውም ይስባል። አንደኛው ሳቢ ዘር ነው። ሁለተኛው ንዑስ አንቀጽ። ንዑስ አንቀጽ እንግዲህ የአንድ ግስ ሁለት ንዑስ አንቀጽ አለው። የየትኛውም ግስ ማለት ነው። ከሀ ጀምሮ እስከ ፐ ድረስ ያሉ ግሶች ሁለት ንዑስ አንቀጽ አላቸው። ቀዳማይ ንዑስ አንቀጽና
ካላይ ንዑስ አንቀጽ የሚባሉ። የመጀመሪያው መድረሻው ሳድስ ሊሆን ይችላል፣ ሳበ ሊሆን ይችላል። የሁለተኛው ግን መድረሻው ምንጊዜም ት ነው። የተ ፊደል ሳድሱ ማለት ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት መድረሻው ምንጊዜም ት ነው። የአንድ ግስ ስንት ንዑስ አንቀጽ አለው? 2 ንዑስ አንቀጽ አለው። ቀዳማይ ንዑስ አንቀጽ እና ካላይ ንዑስ አንቀጽ፣ የመጀመሪያና ሁለተኛ ማለት ነው። ይህ ማለት ለምሳሌ ቅትለት ሳቢ ዘር ነው ካል ቀቲል ንዑስ አንቀጽ ነው። ቀቲሎት የሚል ደግሞ ሁለተኛ ይኖረዋል። ስለዚህ ሳቢ ከተሳቢ በሁለት ነገር ይያያዛል ብለናል። በምን በምን ሲባል በለ በዘና በመናበብ ነው። መጀመሪያ ሳቢ ከተሳቢ ሲባል ሳቢዎች እነማን ናቸው ከሚለው አንደኛው ምንድነው ያልኳችሁ? ሳቢ ዘር። ሁለተኛውስ ንዑስ አንቀጽ። ሶስተኛውሳ ሳልስ ቅጽል እና ሳድስ ቅጽል። አሁን ሳልስ ቅጽል ከተባለ አጠቃላይ መድረሻው ሳልስ የሆነውንና መሳብ የሚችሉ ቅጽሎችን ነው። ሳድስ ቅጽል ሲባል ደግሞ ውስጠ ዘ ሊሆን ይችላል፣ ባዕድ ቅጽል ሊሆን ይችላል። ሌሎችም በዚህ ስር ነው የሚጠቃለሉት። እነዚህ የሚስቡ ናቸው፣ የሚስቡ ነገሮች ናቸው። አሁን ይሄ ከአንቀጾቹ በተለየ ሁኔታ ነው የመጣ። አንቀጽ የሌላ ጊዜ ነው የምናየው። አበይት አናቅጽ 3 ናቸው፣ ንዑሳን አናቅጽ 5 ናቸው። አጠቃላይ ሳቢዎች 8 ናቸው ብለን የምናይበት የሌላ ቀን ነው። ዛሬ ግን ምንድነው ሳቢ ከተሳቢ በሁለት ነገር ይያያዛል አይደል የተባለ። ስለዚህ ሳቢዎችን እየለየን ነው። ማን ማን ናቸው? ሳቢ ዘር፣ ንዑስ አንቀጽ፣ ሳልስና ሳድስ ቅጽል ናቸው። እነዚህ ናቸው። ሳቢ ከተሳቢ ማለት እነዚህ ናቸው። እንግዲህ እነዚህን ነገሮች ለማያያዝ ደግሞ የምንጠቀምባቸው ሁለት ነገሮች ይኖሩናል። በሁለት ነገር ይያያዛሉ አይደለ? በለ በዘ እና በተናባቢ። አሁን አንዳንድ ሰው ግራ ሊገባው ይችላል። ለንም ጠርቻለሁ፣ ዘንም ጠርቻለሁ፣ ተናባቢ የሚለውንም ጠርቻለሁ። ለምን ነው በሁለት ነገር ያልክ ልትለይ ትችላለህ። እንዴ 3 ነገር ጠርተህ እንዴት ነው በሁለት ነገር ይያያዛል ለምን ትላለህ ልትል ትችላለህ፣ ወይም ልትሉ ትችላላችሁ። አገባቦቹን እንደ አንድ ነው የሚያያዙት። ለም ዘም ለ ሲዘረዝር ስለሚገባ ነው፣ ዘ ደግሞ ሳይዘረዝር ስለሚገባ ነው። ስለዚህ አገባቦቹ እንደ አንድ ይያዛሉ፣ ተናባቢው እንደ አንድ ይያዛል። እዚህ በሁለት ነገር መያያዙን ልብ ማለት ያስፈልጋል። እንግዲህ ሁሎችንም በአንድ ቀን ማየት አንችልም። ዛሬ ንዑስ አንቀጽን ብቻ እናያለን። የራሳቸው ቦታና ጊዜ ስላላቸው እንግዲህ ሌሎችን የሌላ ጊዜ እናያለን። ዛሬ ግን ንዑስ አንቀጽ እናያለን። ያው ንዑስ አንቀጽን መጀመሪያ ላይ እንደነገርኳችሁ ከሀ ጀምሮ እስከ ፐ ድረስ ያሉ ግሶች ስንት ንዑስ አንቀጽ አላቸው? መልሱልኛ። ጻፉት፣ እኔ ይታየኛል። በጣም ጥሩ። ኢዮአስ አመሰግናለሁ፣ 2 ብሏል። እሺ እሺ ሀብቴ እንደዚሁም በአብዛኞቹ እነ ናቲ እነ ትትና ማነው ደግሞ አንዱ አመለጠ ሳልናገር ከፍ ያለው እነዚህ የቅኔ ተማሪዎች ናቸው። በቴሌግራም ቅኔ የሚማሩ ናቸው። እንኳን ደህና መጣችሁ ወደዚህ። በዚህም ደግሞ በሰፊው እንማራለን። ግልጽ እንዲሆን በማለት ነው እንጂ በዚያ ቀጽላችኋል አብዛኞቻችሁ።
እነ ቀሲስ ሰረበ ከአሜሪካ ናቸው። የቅኔ ተማሪ ናቸው። 1 ዓመት ሙሉ በቅኔ ትምህርት በርካታ ትምህርቶችን እንትን እያሉ ነው የሚገኙት። ባሕረ ሐሳብም ተምረዋል። በጣም ጥሩ። እንግዲህ ሳቢ ንዑስ አንቀጽን ነው ዛሬ የምናየው። ንዑስ አንቀጽ 2 ነገሮች ነው ያሉት። አንድ ግስ ስንት ንዑስ አንቀጽ አለው? 2። ቀዳማይና ካላይ ተብለው እንደሚከፈሉ መጀመሪያ ላይ አውርቻለሁኝ። እነዚህ በሚናበቡበት ሰዓት ምንድን ነው ማድረግ ያለብን የሚለውን ስናይ በሊኦቱ ለህብስት። አሁን በላ የሚል ግስ አለ። በላ በላ ነው። በሊኦት በሊ የሚባለው ቀዳማይ ንዑስ አንቀጽ በላ የሚለው ግስ በላ ነው። በሊኦት። ስለዚህ በሊ የሚለው ቀዳማይ ንዑስ አንቀጽ ይባላል። በሊኦት ቅድም እንደነገርኳችሁ ትን መጨመር ነው። በሁለተኛው ንዑስ አንቀጽ ላይ መድረሻው ፊደል ት መሆኑን መረዳት መቻል አለብን። ስለዚህ በሊኦት የሚለውን በሊ መጀመሪያ ነው፣ በሊኦት ሁለተኛ ነው። አሁን ስንጠቀመው ምንድነው የሚሆነው? በሊኦቱ ለህብስት። ሁለተኛው ከሆነ መዘርዘር ይችላል ማለት ነው። ልብ በሉ። አሁን እችም የቅኔ ተማሪዎች እንቅፋት ናት። በሊኦቱ ለህብስት። አሁን ሁለተኛው ንዑስ አንቀጽ ይዘረዝራል ማለት ነው ባጭሩ። አሁን የቅኔ መምህራን ይህን ስለማይናገሩ ነው ብዙ ጊዜ የምንደክመው። በርካታ ጊዜ አገባቡን ቀድመው ስለማያስረዱን ነው ስንሰቃይ ኖር ነው። እና የአሁኑ ትውልድ ግን በዚያ ማለፍ የለበትም። ስለዚህ በሊኦቱ የሚለው ሁለተኛው ንዑስ አንቀጽ መዘርዘር ይችላል። ቤት የነበረው ቤቱ ሲባል ዘረዘረ ይባላል። ምክንያቱም ባለቤትነቱን እያመለከተ ነው። ሀገር የነበረው ሀገሩ ሲል ባለቤትነቱን የሚያመለክት፣ ዘረዘረ ማለት ኢንዲኬት የሚያደርግልን ባለቤቱን ነው። ቤቶሙ ሲል የእነማን ቤት እንደሆነ፣ ቤታ ሲል ቤቷ የማን እንደሆነ ለይቶልናል ማለት ነው። ለይቶ ይነግረናል። ይሄ ዘረዘረ ይባላል። እና በዚህ አካሄድ ሁለተኛው ንዑስ አንቀጽ መዘርዘር ይችላል ነው ባጭሩ። ሁለተኛው ንዑስ አንቀጽ መዘርዘር ይችላል። የመጀመሪያው ደግሞ አይዘረዝርም ነው። አይታችኋል። መዘርዘር እና አለመዘርዘር የሚለውን መገንዘብ መቻል አለባችሁ። በሊኦቱ ለህብስት ይላል። በሊ ዘህብስት። አሁን በሊ የሚለው መጀመሪያው ስለማይዘረዝር ዘ ነው የሚያስፈልገው። ሁለተኛው ግን ስለሚዘረዝር በለ ማድረግ እንችላለን። ይህንን መረዳት ያስፈልጋል። ይህንን ስናይ እንግዲህ ብሂል ዘጊዮርጊስ የጊዮርጊስ ማለት አሁን ብሂል ሲሆን ዘ ነው የምንጠቀመው። የመጀመሪያው ቀዳማይ ንዑስ አንቀጽ ሲሆን ዘ ነው የምንጠቀመው። የሁለተኛው ሲሆን ደግሞ ብሂሎቱ ለጊዮርጊስ ነው። ብሂሎቱ ብለን እንዘረዝርና ለን እንጠቀማለን። መልካም። በንባብ ስታዳብሩት ግልጽ ይሆንላችኋል ብዬ አስባለሁ። አንድ ጊዜ ግልጽ ላይሆን ይችላል ንዑስ አንቀጽ ትንሽ እንትን ስለሚል፣ በዋናነት ግን መያዝ ያለባችሁ አንድ ንዑስ አንቀጽ አንድ ግስ ሁለት ንዑስ አንቀጽ መኖሩን፣ የመጀመሪያው ንዑስ አንቀጽ ዘ እንደሚያስፈልገው፣ ሁለተኛው ንዑስ አንቀጽ ደግሞ ለ እንደሚያስፈልገው፣ ያ ማለት ቀዳማይ ንዑስ አንቀጽ እንደማይዘረዝር፣ ካላይ ንዑስ አንቀጽ ደግሞ እንደሚዘረዝር መረዳት መቻል አለባችሁ ባጭሩ። እንግዲህ ይሄንን እንግዲህ በአገባቦች ይሄንን ካየን ተናባቢውስ እንዴት ነው ብለን ስናይ በሊያ ህብስት ብሎ ማናበብ ነው
አጭር ነው። ቅድም እንደነገርኳችሁ ሁለት ስሞችን አንድ ላይ ማናበብ ነው። በሊያ ህብስት ወይም ደግሞ በሊዮተ ህብስት ብለን ማናበብ መቻል ነው። ስለዚህ ዘርፍ ከሳቢ ከተሳቢ በሁለት ነገር እንደሚያያዝ መገንዘብ ያስፈልጋል። እንግዲህ ከዚህ ቀጥሎ ደግሞ ግስ የሚነሱባቸው ቀለማትን እናያለን። አሁን ይሄ ለግዕዝ ቋንቋ ለቅኔ ትምህርትም በጣም አስፈላጊ ነው። ግስ የሚነሱባቸው ቀለማት ስንት ናቸው? እንዴ ባለፈውም ቅድስት ሥላሴ ዩኒቨርሲቲ ፈተና ፈትኜ የሚገርመው የመለሰው ተማሪ ጥቂት ነው። ሃንዳውት ተሰጥቶ አስተምረህ የሚመለሰው ተማሪ ጥቂት ከሆነ ትንሽ ይከብዳል። ስለዚህ እናንተም መመለስ መቻል አለባችሁ። ይሄ ትምህርት ነው እንጂ ሌላ የሚያስነውር ነገር አይደለም። ትህትና ናቲ እየመለሱ ነው። ግስ የሚነሱባቸው ቀለማት ነው ያልኩኝ። አብዛኞቻችሁ መልሳችኋል። ይሄ የሚያሳየው በደንብ እንደምትከታተሉ ነው። መከታተላችሁን ሳውቅ ደግሞ ደስ ይለኛል። ታችኋል። መከታተላችሁን ስታሳውቁ የሚያስተምር ሰው ደስ ይለዋል። ትምህርት ማለት መምህሩ ሲናገር ወዲያውኑ መቅለም ነው። ወደኛ አእምሮ ማስገባት ነው። የመምህሩን ዕውቀት ወደ የራሳችን አእምሮ ማስገባት መቻል ነው። መልካም እንግዲህ ግስ የሚነሱባቸው ቀለማት 5 ናቸው። እናንተ ቀድማችሁ መልሳችኋል። ማን ማን ናቸው? ግዕዝ ካዕብ አለ እንዴ? የለም። ሳልስ አለ? የለም። ራብዕ፣ ሐምስ፣ ሳድስና ሳብ ናቸው። አይታችኋል። የግዕዝ ግሶች አጠቃላይ የሚነሱት በ5 ፊደላት ነው። ማን ማን ናቸው? ግዕዝ፣ ራብዕ፣ ሐምስ፣ ሳድስና ሳብ ናቸው። ግስ በካዕብና በሳልስ መነሻ ፊደል የለውም። አሁን ይህን በአጭር ሰዓት መገንዘብ ይችላል ማንም ሰው ማለት ነው። በካዕብና በሳልስ የሚነሳ አንድም ግስ የለም። በጣም ጥሩ። እናንተ ጎበዞች ናቸው። እየመለሱ ነው። አብዛኞቹ እየመለሱ ስለሆነ እያየሁት ነው። ደግሞ እንግዲህ ምሳሌዎችን ስናይ ደግሞ በግዕዝ ማን እናገኛለን? ቀተለ። ቀ መጀመሪያው ፊደል ቀ መጀመሪያውን ፊደል ነው የምናይ። አዲስ ለሆናችሁ ለግዕዙ ቋንቋ ቀተለ። አሁን ቀ ስንል ግዕዝ ነው አይደለ? ቁ አላልኩም፣ ቂ አላልኩም። ቀተለ የመጀመሪያውን ፊደል ነው የምታው። በግዕዝ ቀተለን እናገኛለን። በራብዕ ደግሞ ባረከ፣ ባረከ እንላለን። በሐምስ ሴመ፣ ሴሰየ። መነሻው ሐምስ የሆነ ፊደሉ መነሻ ፊደሉ ሐምስ የሆነ ማለት ነው። ስለዚህ በሳድስ ደግሞ ክህለ ምን አለ ነው? ቻለ ነው። ቀተለ ገደለ ነው። ባረከ ባረከ ነው። ሴመ ሾመ ነው። ክህለ ቻለ። ክህለ መነሻ ፊደሉ ማን ነው? ሳድስ ነው። ክ ነው። በሳብሳ ጦመረ፣ ጦመረ ጻፈ ነው። መነሻ ፊደሉን ስናየው ግዕዝ ፊደል አለ፣ ቀተለ፣ ባረከ ራበ ፊደል፣ ሴመ ሐምስ ፊደል፣ ክህለ ሳድስ ፊደል፣ ጦመረ ሳበ ፊደል። እነዚህ ግሶች ከሀ አንስቶ እስከ ፐ ድረስ ያሉ ዘማች ግሶች ይባላል። ይሄ የሚያገለግለው ለዘማች ግሶች ብቻ ነው።
አሁን ወደ ነባር አንሄድም፣ ወይም ደግሞ ከነዚህ ለሚወጡ የዘር እርባታ ወደ እነሱ ውስጥ አይደለም። አሁን እኛ ቀዳማይ ግስ ብቻ ነው የምናወራው። ዘማች ግስ ይባላል። እነዚህ አጠቃላይ ከሀ ጀምሮ እስከ ፐ ድረስ ያሉ ግሶች ምን ይባላሉ? ዘማች ግሶች። እንግዲህ ዘማች ከአንድ ቦታ አይቀመጥም። እዚህ ቦታ ሄድ ሲባል እዚያ ይሄዳል፣ እዛ ቦታ ሄድ ሲባል ከቦታ ቦታ የሚንቀሳቀስ ማለት ነው። እነዚህም ዘማች ግስ የተባሉበት መንገድ የራሳቸው እርባታ አላቸው። ቀዳማይ ያላቸው፣ ካላይ፣ ዘንድ፣ ትእዛዝ፣ ቅድም እንደነገርኳቸው ንዑስ አንቀጽ፣ ሳቢ ዘር፣ መድበል፣ ጥሬ ዘር፣ ምዕላድ፣ ባዕድ ዘር ወዘተ የመሳሰሉ እርባታዎች አሏቸው፣ የሚበተኑ አሏቸው በየቦታው። ዘማች ግስ ያሰኛቸው ይሄ ነው። ስለዚህ አጠቃላይ ከሀ አንስቶ እስከ ፐ ድረስ ያሉ ግሶች ዘማች ግሶች ማለት ነው። የሚነሱት በስንት ፊደል ነው? በአምስት። ማን ማን ናቸው? ግዕዝ፣ ራብዕ፣ ሐምስ፣ ሳድስና ሳብ ናቸው። የእነዚህም እያንዳንዳቸው ቀተለ፣ ባረከ፣ ሴመ፣ ክህለ፣ ጦመረ እነዚህን አይተናል። መልካም። ይህንን ካየን እንግዲህ ያው ሰዓቱ ቢያልቅም በርካታ ሰዎች እንደተመቻቸው እየገለጹ ስለሆነ የተወሰነ ሰዓት እጨምራለሁኝ። ምክንያቱም የጽፉትን ነገር እያየው ስለሆነ እንግዲህ ከዚህ በመቀጠል ደግሞ የምናየው የግስ መድረሻ ቀለማት ስንት ናቸው? ይብቃችሁ እንዴ? ከበቃችሁ ይበቃናል። ይበቃችኋል? ጤና ይስጥልኝ። ቃለ ሕይወት ቃለ በረከት ያሰማልን። ያው ዛሬ ቀን ያው በጣም የሚጣፍጥ ምግብ ነው። እናመሰግናለን። አንድ ጥያቄ ነበረኝ። እሺ፣ ጥያቄ የማስተናግድበት ስለሚኖር አሁን መጀመሪያ ትምህርቱ ይብቃ አይብቃ የሚለው ስለሆነ መጀመሪያ ላይ ገባ ስለተናገርኩኝ፣ እሺ ይቀጥልልን የሚለው ሰው ብዙ ስለሆነ ወደዛ እንቀጥላለን። እንግዲህ የግስ መነሻውን ካየን ደግሞ መድረሻውን እናያለን። አሁን መነሻ ፊደሉን አይተናል። በአምስት ፊደል እንደሚነሳ እነሱም ማን ማን እንደሆኑ አይተናል። መድረሻቸውስ ስንት ናቸው? መድረሻቸው ደግሞ ሁለት ናቸው። ማን ማን ናቸው? ሐመስና ግዕዝ ናቸው። አሁን በሐመስ አንድ ግስ ብቻ ነው ያለ። እሱም ማን ነው? ይቤ ነው። ይቤ አለ። መድረሻው ቤ ነው፣ ሐመስ ነው። አንድ ነው እሱ ይቤ። እንግዲህ ሁለት አይነት ነገሮች ነው ያሉት። ከዘማች ግስ እንዳንመድበው ንዑስ አንቀጽ፣ ሳቢ ዘር፣ ባዕድ ዘር፣ ሌሎች እርባታዎች የሉት። አይ ነባር አንቀጽ ነው እንዳንለው ደግሞ ነባር አንቀጽ ብለን እንዳንመድበው ካላይ ዘንድ ትእዛዝ አለው። ይሄ የዘማች ግስ ባህሪ ነው። ነባር አንቀጽ ቀዳማይ ብቻ ነው ያላቸው፣ ካላይ ዘንድ ትእዛዝ የላቸውም። ይቤ ግን ከነባርም ከዘማችም መካከል ላይ ያለ ግስ ነው። ከዘማችም መመደብ አይችልም፣ ከነባርም መመደብ አይችልም። መካከል ላይ ያለ ነው እና መድረሻው ግን ሐመስ መሆኑን መረዳት ነው። ሌላው አጠቃላይ ግሶች ከሀ ጀምሮ እስከ ፐ ድረስ ያሉ ግሶች መድረሻ ፊደላቸው ማን ነው? ግዕዝ ፊደል ነው። ግዕዝ ፊደል ነው። እንግዲህ የትኛውንም ግስ ብናመጣ የትኛውንም መድረሻውን ፊደል ስናየው ግዕዝ ነው የሚሆነው። ስለዚህ የግስ መድረሻ ፊደላት ሁለት መሆናቸውን መረዳት ያስፈልጋል።
እንግዲህ ይሄ ግስ በምናረባበት ሰዓት ግሶችን መነሻቸውንም አየን፣ መድረሻቸውንም አየን። በምናረባበት ሰዓት ወይም ግስ በሚገሰስበት ሰዓት መድረሻ ፊደላቸው ይለያያል። ካይብ ሊሆን ይችላል፣ ሳልስ ሊሆን ይችላል፣ ሳድስ ሊሆን ይችላል። የግዕዝ ግስ ከካይብ፣ ከሳልስ፣ ከሳድስ፣ ከሳብዕ ያሻግራል ይባላል በአገባብ ቅጸላ። ያ ማለት መድረሻው ግዕዝ ሊሆን ይችላል፣ ካይብ ሊሆን ይችላል፣ ሳልስ ሊሆን ይችላል፣ ወይም ደግሞ ሳብዕ ሊሆን ይችላል ነው። እሺ እያንዳንዳቸውን ስናይ ካይብ ሲሆን ስናይ ምን ይሆናል? ሀለወ ኖረ የሚል ግስ አለ። ሀለወ ኖረ፣ ሀለወ ብለን ይሄሉ። አሁን ሉ ምንድነው? ካይብ ፊደል ነው። ሀለወ ይሄሉ ይኖራል ማለት ነው። ካይብ ሆነ። ሳልስ ሲሆንስ ርየ ይርየኢ፣ ርየ ብለን ይርየኢ ብለን ኢ ሳልስ ይሆናል። ሳልስ መሆኑን መረዳት ያስፈልጋል። ሳድስ ሲሆን ደግሞ ቀተለ ብለን ይቀትል፣ መረሻው ፊደል ሳድስ መሆኑን እናያለን። መረሻው ደግሞ ሳብዕ ሲሆን ተሰፈወ ይሴፎ፣ ተሰፈወ ታመነ ነው፣ ይሴፎ ይታመናል። ስለዚህ ይሴፎ ስንል ፎ ሳብዕ መሆኑን መረዳት ያስፈልጋል። እንግዲህ ግስ በሚገሰስበት ሰዓት መድረሻው ምን ሊሆን ይችላል? ካይብ ሊሆን ይችላል፣ ሳልስ ሊሆን ይችላል፣ ሳድስ ሊሆን ይችላል፣ ሳብዕ ሊሆን ይችላል። እንደ ግሱ ጸባይ የሚለያይ ቢሆንም የወግስ ሊሆን የሚችለው ወይ ሳድስ ወይ ካይብ ወይ ሳብዕ ነው ሊሆን የሚችለው። የየግስ ወይ ሳድስ ወይ ሳልስ ሊሆን ይችላል። እንደየግሱ የቀተለ ቤት የቀደሰ ቤት የሚባል ሌላ እርባታ ስላላቸው እሱን በእርባ ቅምር ስለምንማረው ችግር የለውም። እርባ ቅምር ራሱን ችሎ ትምህርት አለው። እንግዲህ የግስ መነሻቸውን መድረሻቸውን ሲገሰሱም አይተናል። ወደ አዋጅ 3 ነው የምናልፈው። አሁን እስካሁን ያየነው አዋጅ 2 ነው። ስንጀምር ሰዋሰው 2 ናቸው ብለን የተነሳን ዘርና ነባር መሆናቸውን እያንዳንዳቸው ምሳሌያቸውን በማስቀመጥ ሳቢ ከተሳቢ በሁለት ነገር እንደሚያያዝ እንደዚህም ደግሞ ግስ የማይነሳባቸው ካይብና ሳልስ ሁለት መሆናቸውን አሁን ደግሞ የግስ መድረሻ ፊደላት 2 መሆናቸውን አይተናል። አሁን ሶስተኛው የሚሆነው በዋዌ የማይወርዱ ቀለማት በዋዌ የማይወርዱ ቀለማት። መጀመሪያ ዋዌ ምንድን ነው? አሁን ችግሩ እዚህ ላይ ነው። ዝም ብለን ሲነገረን እንይዛለን። ለምንድን ነው ዋዌ የተባለ ብለን ደግሞ አንጠይቅም። መጠየቅ አለብን። ዋዌ ለምን ተባለ? ከሌላው ተለይቶ ለምን የሚል ነገር ማንሳት መቻል አለ። ስለዚህ ይሄንን ደግሞ መመለስ ደግሞ ግዴታችን ነው። ስለዚህ ዋዌ ማለት ምንድን ነው? አሁን ስሙን መጀመሪያ ስሙን ማስተዋወቅ ይቀርማል ብዬ ነው። ዋዌ የሚሆኑት ነገሮች ምን ምን ናቸው? ዋዌ የምንለውስ ማንን ነው? መልካም እንግዲህ ዋዌ የምንለው ወ ነው። የወ ፊደል ወ የራሱ በርካታ ሙያዎች ቢኖሩትም አሁን ግን አውራጅ በሚለው ነው የምንጠቀምበት።
ዋዌ ማለት ደጋሚ ማለት ነው ባጭሩ። መጀመሪያ አንቀጽ እንጠራለን። ከዚያ ሁለተኛ የሚመጣው አንቀጽ በወ የተደገመ መሆን መቻል አለበት። በላ ህብስተ ምግብን በላ ካልን በኋላ ወሰት የማየ ውሃንም ጠጣ። ዋዌ ማለት ይሄ ነው፣ መድገም መቻል። ስለዚህ በዋዌ የማይወርዱ ቀለማት 3 ናቸው። ማን ማን ናቸው? ሀ ሀሌታ ውሃ፣ ከ ዊ እነዚህ ናቸው። ሀ የተጸውዖ ስሞችን ገቢር የሚያደርግልን ማለት ነው። ፈነወ ሙሴሃ ገብሮ ወአሮንሃ ሩዮ። ሙሴሃ፣ አሮንሃ፣ ኤልያስሃ፣ ኢያሱሃ፣ ማርያምሃ፣ አማኑኤልሃ እያል የተጸውዖ ስሞችን ገቢር የሚያደርግልን እንዲሳቡ የሚያደርግልን በግዕዝ ቋንቋ ገቢር አድራጊ ተብሎ ሙያ የሚሰጠው ፊደል ነው። አሁን ገቢር በሚያደርግልን ሰዓት ፈነወ ሙሴሃ ብለን ወ ስላለ ወአሮን ማለት አንችልም። ምክንያቱም ወ ወደዚያ ያወርደዋል በወ ስለሚጫፈሩ ብለን ሙሴና አሮን በወ ስለሚጫፈሩ ብለን ወይም ደግሞ በወ ስለሚጣመሩ የዚህኛው ሙሴሃ የሚለው ሀ አሮን ላይም ሄዶ ያገለግላል ብለን መጠቀም አንችልም ነው። እርግጠኝነት አሁን ግልጽ ይሆንላችኋል ብዬ አስባለሁ። ማለት ያለበት ሙሴሃ ገብሮ ወአሮንሃ ብሎ ወ ቢኖርም ሀ መኖር አለበት እንጂ ወ ስላለ ወአሮን ማለት አንችልም ነው። መልካም እንግዲህ ጸዋአ ሚካኤልሃ ወገብርኤል ማለት አንችልም። ምን ማለት አለብን? ጸዋአ ሚካኤልሃ ወገብርኤልሃ ማለት አለብን። ሀ መጀመሪያው ላይ ስላለች ለሚቀጥለው ስም አታገለግልም። ይሄንን በቅኔ ትምህርታችሁ በገብር ተገብሮ በቴሌግራም በሚሰጠው ማለት ነው ከሳምንት 4 ቀን እንግዲህ መጀመሪያ መግቢያ ላይ እንደነገርኳችሁ 4 የትምህርት ዘርፎች አሉ። የንባብ ትምህርት አለ፣ የግዕዝ ቋንቋ ትምህርት አለ፣ የባሕረ ሐሳብ ወይም የዘመን አቆጣጠር አለ፣ የቅኔ ትምህርት አለ። እንግዲህ ከ100 ያላነሱ ተማሪዎች ቅኔ እየተማሩ ነው በቴሌግራም። ይሄንን ለነሱ መንገር ለቀባሪ ማርዳት ነው ማለት በተደጋጋሚ ቀጽለውታል፣ ተምረውታል። የቴሌግራም ቻናል ጻፉልን የሚሉ ሰዎች አሉና የቅኔ ተማሪዎች መጻፍ ትችላላችሁ። ከዚያም ኮፒ አምጥታችሁ እዚህ ጋር ማድረግ ትችላላችሁ። ስልኩንም መጻፍ ትችላላችሁ። ጳውሌ 37 የምትለዋንም መጻፍ ትችላላችሁ። ብዙ አድራሻዎች አሉ። በዛ ገብቶ ማንም ሰው መማር ይችላል። ስለዚህ ጸዋአ ሚካኤልሃ ወገብርኤልሃ ይላል እንጂ ወገብርኤል ማለት አይችልም። ማዳላት ሆኖ ነው ይላል ኮመንት ሰጭ። ለማዳላት ሳይሆን ታምረኛ ነው። እንግዲህ ከን ደግሞ ስናይ በላይነ ስጋከ ወሰተይነ ደመ ማለት አይችልም። ምክንያቱም በላይነ ስጋከ ስጋህን በላን ካልን በኋላ ስጋህን ብለናል። እንደገና ሁለተኛ ወሰተይነ ደመ ካልን ደምንም ጠጣን ነው እንጂ ደምህን አይልም። ስለዚህ በላይነ ስጋከ ወሰተይነ ደመከ ማለት አለበት። ይህ ማለት እንድትረዱት የምፈልገው
አሁን እዚህ ውስጥ የቅኔ መምህራን ትኖራላችሁ፣ የቅኔ ዘራፊዎች ትኖራላችሁ፣ የቅኔ አዋቂዎች ትኖራላችሁ። ከብቻ ስለተጠራ ከብቻ ነው ብላችሁ እንዳትወስዱ። ከተጠራ ኪ አለ፣ ክሙ አለ፣ ነ አለ፣ የ አለ። ቤትየ ካልኩ በኋላ እዛ ላይ ቀጥሎ በሚመጣው ላይም የን መጨመር መቻል አለብን። አንድ አይነት መሆን መቻል አለባቸው። በላይነ ስጋከ ካል ወሰተይነ ደመከ ማለት መቻል አለብን። ስለዚህ ከብቻ ስለተጠራ ከብቻ ነው ብላችሁ እንዳትወስዱ። አምላክነ ካልን ምን ይላል? ወመድኃኒነ ማለት መቻል አለብን እንጂ አምላክነ ወመድኃኒ ማለት አንችልም። ፈጣሪነ ወአምላክነ ማለት እንችላለን። ፈጣሪነ ብለን ወአምላክ ካል ትክክል አይሆንም። አንድ አይነት መሆን መቻል አለባቸው። ስለዚህ ከተጠራ ሌሎችም በዝርዝር ላይ ያሉ ነገሮች እንደሚመጡ መገንዘብ ያስፈልጋል። ሶስተኛው ዊ ነው። አምላክ ሰማያዊ ወምድር አይልም። አምላክ ሰማያዊ የሆንክ አምላክ ወምድር ቢል አሁን ምን ይሆናል? ፍቻ አይኖረውም። ወምድራዊ ካለ ግን ሰማያዊና ምድራዊ የሆንክ አምላክ ተብሎ ይፈታል። ዊ ተጠራ ማለት ዊ ብቻ አይደለም፣ ወገን የሚሆኑ ሁለት ፊደሎች ናቸው። በግዕዝ ቋንቋ ወገን የሚሆኑ ስንት ናቸው? ሁለት ብቻ ናቸው። ማንና ማን? ዊ እና ይ ናቸው። ቀዳማዊ፣ ዳግማዊ እያል ያዕቆባዊ፣ እስራኤላዊ እንላለን። ይህን ደግሞ ስናይ ቀዳማይ፣ ካላይ፣ ዳግማይ፣ አረጋይ እያል ወገን ቅጽል ይባላል። ስለዚህ ወገን ቅጽል ዊ ስለተጠራ ይህንም ልክ እንደዚሁ ማየት አለብን። አምላክ ቀዳማይ ካል ወዳግማይ ማለት መቻል አለብን እንጂ ወዳግም ማለት አንችልም። ወ ሲገባ ሁለቱም የሚያጫፍራቸው ልክ በእንግሊዘኛው ኤንድ ነው አይደል? ሁለት ስሞችን አንድ የሚያደርግልን ኤንድ ነው። ሁለት ስሞችን ኤንድ ካለ በመካከላቸው እገሌና እገሌ ብሎ ያያይዝልናል። በግዕዝ ቋንቋ ደግሞ ሁለት ስሞችን ና በሚል የሚያጫፍርልን ወይም አንድ የሚያደርግልን በማሰሪያ ማለት ነው። አንድ የሚያደርግልን ምንድነው? ወ ነው። ስለዚህ ወ በመጣ ቁጥር ምን መሆን አለበት? ሁለቱ የሚያጫፍራቸው ስሞች ተመሳሳይ መሆን መቻል አለባቸው። እዚህ ላይ ትኩረት ያደረኩበት አንዱ አብዛኛው ጀማሪ ሲነግር እየተሰቃየ ያለ በዚህ ስለሆነ አሁን ሁለት ነገሮች ሲመሰሉ ገቢር ከሆነ ሁለቱም ገቢር መሆን መቻል አለበት። ተገብሮ ከሆነ ሁለቱም ተገብሮ መሆን መቻል አለበት። ያ ማለት ሳብጀክት ከሆኑ የሳብጀክትነት ባህሪ ነው። ኦብጀክት ከሆነ ደግሞ የኦብጀክትነት ባህሪ መኖር መቻል አለበት እንጂ አንዱን ሳብጀክት አንዱን ኦብጀክት ማድረግ አይቻልም በቅኔ። ያ ማለት ገቢር ተገብሮ ሆነ ይባላል። መልካም እንግዲህ የማያወርዳቸውን ቀለማት አይተናል። የመጨረሻ የሚሆነው ሳይጠሩ የሚያስሩ ሶስት ናቸው። ሳይጠሩ ምንም በንባብ ሳይኖሩ ነገር ግን ማሰሪያ ሆነው የሚያገለግሉ ሶስት ናቸው። ማን ማን ናቸው? እስኪ ጻፏቸው፣ ሞክሯቸው። እስካሁን የጻፈ አይታየኝም። ጥሩ ውእቱ እሺ ውእቱ ደለዋ ጥሩ ሳይ ዘንተ እለ ሳይሆን
ረከበ ቆሃ እሱ ሌላ ጉዳይ ነው። ሀሎ በጣም ጥሩ። አሁን ውእቶሙ ሳይሆን ውእቱ ነው። ጥሩ። ሳይጠሩ በንባብ ሳይኖሩ የሚያገለግሉ ሶስት ናቸው። ማን ማን ናቸው? ውእቱ፣ ሀለወ፣ ይደሉ። እነዚህ ናቸው። አሁን በንባብ ሳንጠራቸው ዝም ብለን ማሰሪያ እናደርጋቸዋለን። ለምሳሌ ውእቱን ስናይ ኃያል የሚል ቃል አለ። አምላክ ኃያል፣ አምላክ ኃይለኛ ነው። አይታችኋል? አምላክ ኃያል እንልና አምላክ ኃይለኛ ነው። አሁን ውእቱ የሚል የለም እዚህ ላይ። ነገር ግን ኃያል የሚለው ቃል ላይ ውእቱን አምጥተን ማሰሪያ ያደረግነው። ሳይጠሩ የሚያሳስሩ ሶስት ናቸው የተባለ በንባብ ሳይኖሩ ነገር ግን ለማሰሪያነት የምንጠቀምባቸው በግዕዝ ቋንቋ እነማን ናቸው ተብላችሁ ስትጠየቁ አንደኛው ውእቱ ነው። ምሳሌውም አምላክ ኃያል፣ አምላክ ኃይለኛ ነው ብለን አምላክ ኃያል ውእቱ ማለት ነበረበት አይደለ? ነገር ግን በንባብ ሳንጠራ አምላክ ኃያል ብለን አምላክ ኃይለኛ ነው ብለን ኃያል ውእቱን መርምሮ ማሰሪያ እንላለን። መልካም። እንግዲህ ደግሞ ሁለተኛውን ስናይ ደግሞ ሀለወን ስናይ ደግሞ አቡነ ዘበሰማያት በሰማይ ያለህ እንላለን አይደል? አቡነ ዘበሰማያት በሰማይ ያለህ አባታችን። አሁን አለ የሚል ግስ እኮ ሀለው የሚል ግስ አልጠራ ነው። በንባብ ሳይኖር ይሄ እኮ ማለት የነበረበት አቡነ ዘሀሎከ በሰማያት ማለት ነበረበት። ነገር ግን ሀሎ ሳይጠራ አቡነ ዘበሰማያት ብለን በሰማይ ያለህ በንባብ ሳንጠራ በፍች ጊዜ የምናመጣው ሀሎ ይሄን ይመስላል። ደለወን ስናይ ደግሞ ስብሐት ለአብ ታቻል። አሁን ይሄን ግዕዝ የማያውቅ ሰው ስብሐት ለአብ ሲል ምን ብሎ ይፈተዋል? ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ። አሁን ምስጋና ለአብ ይገባል። አሁን ይደሉ የሚል ግስ አላመጣ ነው። በንባብ የለም። ነገር ግን በፍች ጊዜ ይመጣል። ስብሐት ለአብ፣ ስብሐት ለወልድ እያል ምስጋና ለአብ ይገባል፣ ምስጋና ለወልድ ይገባል፣ ምስጋና ለመንፈስ ቅዱስ ይገባል እያል እንጠቀማለን። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ሃሌሉያ ማለት ምስጋና ማለት ነው። ሁለቱ በአንድ ላይ ሲመጣ ነው። ግን ሃሌሉያ ካለ ሌላ ነው ትርጉሙ። ሃሌሉያ ካለ ግን ምስጋና ማለት ነው። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ካል ምስጋና ለአብ ይገባል፣ ምስጋና ለወልድ ይገባል፣ ምስጋና ለመንፈስ ቅዱስ ይገባል የሚል ትርጉም ይሰጠናል። እንግዲህ ሳይጠሩ የሚያሳስሩ በንባብ ሳይኖሩ ማሰሪያነት የምንጠቀምባቸው ሶስት ከሆኑ ተጠርተውስ የሚያስሩ እነማን ናቸው? የተያያዘ ስለሆነ ተጠርተው የሚያስሩ አናቅጽ ስንት ናቸው? ሶስት ናቸው። ማን ማን ናቸው? ቀዳማይ አንቀጽ፣ ካላይ አንቀጽ እና ትእዛዝ አንቀጽ ናቸው። የሰማንያ አሐዱ መጻሕፍት አጠቃላይ የግዕዝ ቋንቋ አጠቃላይ ማሰሪያዎች እነዚህ ብቻ ናቸው።
መልካም እንግዲህ ቀዳማይ የምንለው ፓስት ነው። ቀዳማይ ሌላ ስሙ ምንድን ነው? ኃላፊ ይባላል። ፓስት ማለት ነው። ካላይ ደግሞ ማለት ሁለተኛ። ካላይ የምንለው ፊውቸር የሚያመለክትልን ፊውቸሪቲውን የሚነግረን ፊውቸርን የሚያመለክት ግስ ምን ይባላል? ካላይ ይባላል። ሳልሳይ ማለት ደግሞ ሶስተኛ ነው። ሳልሳይ ማለት አሁን ቀዳማይ አንደኛ፣ ካላይ ሁለተኛ፣ ሳልሳይ ሶስተኛ። ሳልሳይ የምንለው ትእዛዝን ነው። ትእዛዝ ደግሞ ኮማንድ ነው፣ ዱ ነው፣ ትእዛዝ ነው። ስለዚህ ኮማንድ ነው የሚሆነው። ፓስት፣ ፊውቸር እና ኮማንድ እነዚህ ቀዳማይ፣ ካላይ እና ሳልሳይ ወይም ደግሞ በሌላ ስማቸው ኃላፊ፣ ትንቢትና ትእዛዝ የሚባሉ እነዚህ ሶስቱ የ80 አሐዱ መጻሕፍት አጠቃላይ የግዕዝ ቋንቋ ማሰሪያዎች እነዚህ ብቻ መሆናቸውን እንገነዘባለን። እንግዲህ የዛሬ ትምህርት ይህን ይመስላል። በሚቀጥሉት ላይ እነዚህን አዋጆች ጨርሰን ስለ አብይ አገባብ፣ ስለ ደቂቅ እና ንዑስ አገባብ እናያለን። አዋጆችን ከጨረስን በኋላ ሙሻዘር የሚባል አለ። እሱ ግልጽ ስለማይሆን ስለሚከብዳችሁ ለብዙ ሰዎች እሱን እናልፈውና ስለ እርባ ቅምር እንማራለን። አብይ አገባብ፣ ደቂቅ አገባብ እና ንዑስ አገባብን ከጨረስን በኋላ ስለ እርባ ቅምር ተምረን እንደገና ሙሻዘር ምንድን ነው የሚለውን እንማራለን። እንግዲህ ማንኛውም አስተያየት፣ ጥያቄ ካለ የምትጠይቁበትና የምንነጋገርበት ሰዓት ይሆናል። መልካም። ነገር ግን ትምህርት መኖሩን እንዳትረሱ። አንዳንዴ ሰዎች ካለማወቅና ካለመስማት የተነሳ ብዙ ሰዎች ይጎዳሉና እንግዲህ ቅኔ ማስተማሩ ከተጀመረ 1 ዓመት ከ3 ወር አካባቢ ሆኖታል። ታኅሳስ 1 2016 ዓመተ ምህረት ነው የተጀመረ። እንግዲህ 1 ዓመት ከ3 ወር አካባቢ ወይም ከ4 ወር አካባቢ ሊሆነው ነው። በቴሌግራም በሳምንት 4 ቀን የቅኔ ትምህርት አለ። የቅኔ ዘረፋ ቀን አለ። የቅኔ ግስ የሚወርድበት አለ። ቅኔ የሚነገርበት ሰዓት አለ። እንደዚሁም ደግሞ ቅኔ የሚቀጸልበት፣ የማህበር ቅኔ የሚደረግበት፣ የቅኔ ምራታ ዜማ የሚጮህበት፣ ምንም በአካል ከሚደረገው ውጭ ምንም የተረፈ ነገር የለም፣ የቀረ ነገርም የለም። በአካል የሚደረግ የነበረውን ጉባኤ ኦንላይን ነው የተደረገው። ፍላጎቱ ያላችሁ ገብታችሁ መማር ትችላላችሁ። ባሕረ ሐሳብም እንደዚሁ ከዘመን አቆጣጠር ከመሰረታዊ በዓላትና አጽዋማት ማውጣት በተጨማሪ ስለ ፈለካት፣ ስለ አየራት መቀመቃትና ስለ ነፋሳት ብርሃናት፣ ስለ ሌሎችም ምርምሮችን የሚሰጠን ደስ የሚል ትምህርት ስለሆነ እሱን መማር መቻል አለባችሁ። እንደዚሁም የግዕዝ ቋንቋ መጀመሪያ ላይ እንደነገርኳችሁ የግዕዝ ቋንቋ መሰረቱን ከመጀመሪያ ይዘን መጀመሪያ ከየት መጣ ታሪኩን ይዘን ፊደላቱን ማን ቀረጻቸው፣ እንዴት የሚለውን ነገር አጠቃላይ ከፊደላት ጀምረን የግዕዝ ፊደላት ስንት ናቸው፣ ትርጓሜያቸውስ፣ ፍቻቸው ምን ማለት ነው የሚሉትን ነገሮች ከፊደል ጀምረን እንማራለን። ሌላው እንግዲህ ያው የቤተ ክርስቲያኒቱ ትምህርት የንባብ ትምህርት ስለሆነ የንባብ ትምህርት ከዘወትር ጸሎት ጀምሮ እነዚህ 4ቱን መሰረታዊ የንባብ ስልቶች ማለት ተነሽ፣ ተጣይ፣ ሰያፍ፣ ወዳቂን ጠንቅቆ ተማሪው ይማራል። እንደዚሁም ደግሞ ንዑሳን የንባብ ስልቶችን 4ቱን ጠባቂ ንባብ፣ ልል ንባብ አለ፣ የሚቆጥርና የሚጠቀልል ንባቦች አሉ። እነሱን ጠብቆ ተማሪው ንባብ እንዲለምድ ነገ ከነገ ወዲያ ለቤተ ክርስቲያን የተሻለ ትውልድ ይመጣል በሚል
ምክንያቱም ዛሬ እንግዲህ አብዛኞቻችን እንደምናውቀው በየትኛውም ቤተክርስቲያን ብንሄድ ቃለ እግዚአብሔር ከሚጮሁት ቃለ እግዚአብሔር ከሚያነቡት ከሚተረጉሙት የሚያንሱ ሰዎች የሚበልጡ ሰዎች ብዙ ናቸው እና የትንሽ ሰዎች ናቸው ይሄንን እንትን የሚሉት አገልግሎት የሚሰጡትና ትውልዱ ደግሞ በጣም እኔ ያየሁት አሁን አንድ በዚህ በአመት ከምናምን ቆይታዬ ውስጥ በፊት እኔ በአካል ዲያቆን ቅኔ አይወድም ሲባል ነበር የምሰማው። አሁን ደግሞ የሚማር አጠቃላይ ዲያቆናቱ ነው። በግቢ በዩኒቨርሲቲም ሆነ በተለያየ ቦታ ላይ ሂዶ ጥቅሙን ስላየው ቅኔ የሚማር አጠቃላይ አሁን ወደ 200 ተማሪ አለ። በእርግጠኝነት 95% ዲያቆናት ናቸው። ምክንያቱም ሙሉ መረጃ ስላለኝ ተመዝግበው ስለሆነ የሚማሩት ዲያቆን ገሌ የሚል ነው አጠቃላይ እና ይህ ማለት ጊዜው እንዴት ተገልብጦ ዲያቆናት የቅኔ ፍቅር እንዳደረባቸው በጣም ይገርመኛል። እንግዲህ በፊት እኮ ዲያቆን በቃ ቅኔ ቤት እና ዲያቆን ስድብ ነው። በርካታ ቅኔዎችን ብናያቸው የቅኔ መምህራን ዲያቆናትን ሲሳደቡ ነበር። እኔም ራሴ አንዱ ነበር። እንግዲህ ይቅር ባሉኝ። አሁን ግን ጊዜው ተገልብጦ ዲያቆናት የቅኔ ፍቅር አላቸው። በእውነት ለመናገር እኔ ግቢ ጉባኤም ለማስተማር ሞክሬያለሁኝ። በየሰንበት ትምህርት ቤቶችም ለማስተማር ሞክሬያለሁ። መጀመሪያ በአካል ካስተማርኩበት በኋላ ማለት ነው። ሀረማያ ዩኒቨርሲቲ ለተወሰነ ዓመታት የቅኔ ተማሪዎች ሲማሩ ነበር እና እነዚያ ሁሉ ዲያቆናት ናቸው። አሁንም ኦንላይን ላይ የሚማሩት 95% ዲያቆናት ናቸው። እንግዲህ ከዚህ እነዚህ መካከል የሚገርመው ደግሞ ከ200 ምናምን ተማሪዎች ደግሞ 11 ሴቶች ናቸው። አይገርምም? እና እነሱ ግስ ሲያወርዱ ቅኔ ሲቀጽሉ ቅኔ ሲነግሩ ስሰማቸው የሰው ልጅ ፍላጎቱን እንደገና ወደ ማንነቱ እየተመለሰ መሆኑን እረዳለሁኝ። እና ስለዚህ በቻላችሁት መጠን እየገባችሁ መማር ትችላላችሁ። ስልክ ቁጥሩም አለ። ምናልባት ጽሁፍ የማታነቡ ሰዎች ልትኖሩ ስለምችሉ 09 15 64 25 85 እደግመዋለሁኝ 09 15 64 25 85 መልካም። እግዚአብሔር ከእናንተ ጋር ይሁን። ከዚህ ቀጥሎ የጎንደር የአቋቋም መምህር ምናልባት መጣው ከሆነ ሪኩዌስት ጠይቀው ሊሆን ይችላል። እኔ እያስተማርኩኝ አልተቀበልኳቸውም። ገብቼ ሊያቸውና እሳቸው ስለነገው የሆነ ነገር የሚሉን ይኖራል። ሁላችንም ልንከታተል ይገባል። ጠዋት ላይ ስላወራን እሳቸው ይገባሉ በተራቸው። እሺ መጥተዋል። መምህር መምህር ከመጡ እንደሚገቡ ቃል ገብተውልኝ ነበረ። ሰላም ዋሉ። እሺ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እኔ ቅኔ ለመማር ፍላጎት አለኝ። ያው እንደዚህ አይነት ነው የምፈልገው። እሺ እና እንደ አዲስ መማር ይቻላል? ያው አልጀመርኩም። አዎ አይ ብዙ ሰዎች እየተማሩ እኮ ነው። አሁን ቅድም መጀመሪያ ላይ እንደነገርኳችሁ በተደጋጋሚ ወደ 200 ተማሪ የቅኔ ተማሪ አለ። እሺ እና ቅኔ ትምህርት ደግሞ ሁልጊዜም አዲስ ነው። አምና የገቡትም ይቀጥላሉ፣ አዲስ ዛሬም የሚገቡ ነገም የሚገቡ ይቀጥላሉ። ምክንያቱም የቅኔ ትምህርት በባህሪው ለጀማሪዎች
ለመካከለኞች እና ለሰለጠኑት ተብሎ ጉባኤ የላቸውም። አንድ ላይ ነው የሚማሩት እሺ እና መማር ይቻላል። በቴሌግራም ስልኩን ሴቭ አድርገው እሺ ይጻፉልኝ። 30 ቤቱ ነው ወይስ 15 ቤቱ? 15 ቤት ነው አሉ። እዚህ ላይ የቅኔ ተማሪዎች ስላሉ ይጽፉታል። ስልኩንም እና እሳት የሆኑ ልጆች አሉ፣ በጣም ደስ የሚሉ። ቴሌግራም በጣም ግሩፖትን አውቃለሁ። መምህር ጳውሎስ ተብሎ የተከፈተው በጣም ጥሩ። ጳውሎስ ኦንላይን ቅኔ ቤት ይላል። በአማርኛ ነው የተጻፈው። አዎ በጣም ጥሩ። አሁን ከተወሰነ ጊዜ በኋላ ደግሞ ዌብሳይት ዲቨሎፕ ተደርጓል። እሱ ራን ከተደረገ በኋላ እነዚህ ትምህርቶችን በሶስት አይነት መንገድ ታገኛላችሁ። ዌብሳይቱ ተሰርቶ አልቋል። አሁን ሰርቨር ተገዝቷል። ራን ማድረግ ብቻ ነው የሚቀረው። እሱ ራን በተደረገ ሰዓት የባሕረ ሐሳብ ዶክመንት ታገኛላችሁ፣ ቪዲዮ ታገኛላችሁ፣ ኦዲዮ ታገኛላችሁ። የንባብም እንደዚሁ፣ የግዕዝም ቋንቋ እንደዚሁ፣ የቅኔም እንደዚሁ ጽሑፍ ታገኛላችሁ፣ ኦዲዮ ቪዲዮ ታገኛላችሁ። ቀጥታም የምንማርበት መንገድ ራሱን የቻለ ሲስተም ስላለው ማንኛውም ሰው ጎግል ላይ ሰርች አድርጎ መግባት ይችላል። እሱ ሊንኩ ይለቀቅላችኋል። አሁን ራን አልተደረገም። በቃ ቢበዛ 1 ሳምንት ነው የሚቀረው። መልካም። መምህር የመጡ አይመስለኝም እስካሁን። የሰበካ ጉባኤ ስብሰባ አለብኝ ሲሉ ነበረ። ምን ትምህርቱ እንዴት ነው? በተራ ነው ወይስ የተለቀቀውን ግስ ማጥናት ነው? አይ እሱ ኃላፊነት የኔ ነው። ምን መማር እንዳለብህ እኔ በቅደም ተከተል በአጭር ሰዓት እንዴት ቅኔ ማወቅ አለበት ነው የኔ ዓላማ። ለዚህም ደግሞ የተቀኙ ሰዎች መመስከር ይችላሉ። እኔ ማለት ስራ ነው የሚመሰክር እንጂ እኔ ስላልኩም አይደለም። እኔ አንተን አስተምሬ ካስቀኘሁኝ ስራው ይመሰክራል ማለት ነው። እንግዲህ የዛሬ ሳምንት በጥሩ ሁኔታ በዚሁ ሰዓት እንገናኛለን። ለዛሬ ለነበረን ጊዜ እግዚአብሔር አምላክ የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን የአባቶቻችን አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በሰላም ዋሉ። አቡነ ዘበሰማያት። እግዚአብሔር አምላክ የተመሰገነ ይሁን። በሰላም ዋሉ። ሰላም ቀን ያድርግልን። ቃልዎት ያሰማልን። ሰላም ያዋልልን። አሜን።